አህመድ ደህና ነኝ ትግራይ ነው ያለሁት ቆስዬ እግሬን ተመትቼ ጸሎት አድርግልኝ ልባሴ ወርቅነህ ተመትቻለሁ እግሬን ጸሎት አድርግልኝ ያው በንዴት ስለወጣሁ ነው ቤተሰቦቼ ያው እሷ ስለሌለች እናትዬ ጋር ነበር ያለሁት እና አባቴ አልነገርኩትም ነበር ሳይደርስ ነግሬው ወልዲያ ላይ ነበር ያረፍ ዘመተን ውጊያ ገባን ካምብንም ገቡና አልማስመረቀስ ተባራለሁ ናዝሪት 09 ወርጃለሁ 10ኛ ጨርሼ ሌቭል 1 ላይ ተመረጥኩ ቴክኒክ ሐምሌ ላይ ወደዚህ ገባሁ ለመጀመሪያ ጊዜ ነው ውጊያ ስታፍ ነው ነበርኩኝ እኔ ራሱ ተዋክቻለሁ ለመጀመሪያ ጊዜ ነው አባቴ የለኝም ማለት እንደዚህ ምን አላወኩም ቢሆን ኑሮ ወደዚህ መግባት አልፈልግም ነበር ዳር ልጠብቁ ነው ተባልን እንጂ እዚህ ልትዋጉ አልተባልንም ከገባው ወዲያ ነው መውጣትም አይቻልም የተለየው ነው ያገኙት ምን እኛ እንዳሰብነው አይደለም ያው እንደያዙን እንደሚገሉን ነው እኔ ሐሳቤ ግን እንደ ወንድም ነው የተንከባከቡን እስካሁን እርቦንም ማያውቅም ብርድ ልብስ ሰጡን ተንከባክበው ነው እስከዚህ ያደረሱን ሰው ስንገባ በድንጋይ ከመኪና ላይ ያለን በድንጋይ የወረወረብን እንጂ እነሱ ተንከባክበው ነው እስከዚህ ያደረሱ ማስተዋን ነው እዚህ ፖለቲካ የሚያወራውን ነገር ማለፍ ነው የሚመስለኝ እንደራሴ አሁን እንዳየሁት ማለት ትግራይ ምንም እንደሌላት ነው ሲያወራ እንሰማው በቲቪ ግን እንደሚያወራው አይደለም ስናየው ማለት ነው ሰው እንደሌለው ምንም ነገር እንደሌለው ያዩት ነገር ሁሉም አለ እዚህ ማለት ነው እሱ እንደሚያወራው አይደለም እሱ እንደሚያወራው ነው ህዝቡ መጥቶ የሚማገደው ፈጣሪ ቢያረጋጋው ነው ነገር የለም እንዲመጣ አልፈልግም ማን ፍቴም ሆነ ማንኛውም ወገኔ ያልሆነ ያው የኢትዮጵያ ወደዚህ ውስጥ እንገባ አልፈልግም ያው ከናንተ ጋር ወንድሙን እንድንኖር ነው እንጂ ወደ ውጊያ ማንም ሰው እንዲገባብኝ አልፈልግም እንኳን ወገኔ ጠላቴ እንኳን ወደዚህ ውስጥ እንዲገባ አልፈልግም ለወደፊት እኔ እመክራለሁ አስተምራለሁ እንጂ ግቡ የሚለው ነገር አስተሳሰብ መቼም ቢሆን አይመጣልኝ ብዙ ጓደኞችን ከጎኔ ስለመጡ እንዲመጡብኝ አልፈልግም ያለውን ስራ ሳይንቁ ሰርተው እንዲኖሩ ባላቸው አቅም እንዲኖሩ ፈልጋለሁ እንጂ ወደዚህ ማንም ሰው ከፍቶት በስሜት እንዲገባ አልፈልግም እንደዚህም ይሆናል ብዬ አላሰብኩም ምናየው በዜና እንደዚህ አይደለም መልካም ነገር ነው ምናየው ትንሽ መረጋጋት ልጅ ከራሴ ነው ጥፋት ነው ቤተሰብ ማሳሰቤ ነው እንጂ ከራሴ ነው ግን ዳህናቴን ማሳለፍ ነበረብኝ መጦር ነበረብኝ እዚህ መግባት አልነበረብኝ ያላባት አሳደገችኝ እናቴ ታሞ ነው 3 አመት እያለሁ ነው አላቅም 3 አመት እያለ ነው ሞት አራቀው ታውቂያለሽ ይሉኛል ግን አላቅም ጻን እያለሁ ስለሆነ እናት አሳደገችኝ 7 አመት ከኔ ጋር ፈጣሪ ብሎት ከወጣው ሳመጣው መቅበር ነው የምፈልገው ታውቂና እንኳን ቢወሽ ይችላል ይሄ ነው የወደፊት አላማዬ በህይወት ካሉ ከወጣው ለወንድሜ ለሳሚ ካሳ ለእቴ ለመሰረት ካሳ ለእናቴ ደግሞ ገጠር ናት ግን ለታከለ አየለ ለአክስቴ ደግሞ ለሰውነት አየለ እግዚአብሔር ይመስገን ከሞት ያልፋለሁ በህይወት አለው የወደፊቱን ደግሞ እግዚአብሔር ያውቃል ልጅ መናገር የለኝም እናገራለሁ ለወንድሜና
ለእናቴ ለእቴ ላክስቴ ለሰውነት አየለ እችን ነበር